ሁለት አመት ተኩል ሽባ የሆነች ነው አሁን የተራመደችው። ይሄም እግሯ አይንቀሳቀስም፣ አትቀመጥም፣ ሽንቷን ማሸናም እኔ ነኝ የሚቀበለው ሽንት የሚያገላብጥ እኔ ነኝ የሚያጥብም ነኝ። አይዞ 2 አመት ከ6 ወር አድማሱ ደከምክ። ዛሬ እግዚአብሔር ካላዳነኝ መድኃኒት ጠጥቼ እሞታለሁ። አትቸከርም በቃ ከዚህ በኋላ ልጅ መድኃኒት ጠጥቼ እሞታለሁ። መድኃኒት ጠጥቼ እሞታለሁ። አይዞሽ ደስ በይ፣ ነይ ወደ እኔ አትፍሪ። አይዞሽ በጌታ በኢየሱስ ክርስቶስ in the name of Lord Jesus የእግዚአብሔር ኃይል ወደ ውስጥሽ እየገባ ነው። ነይ አይዞሽ፣ እዛው እንዳለ አንሺው። ቀስ ያልሽ አይዞሽ መታዘዝ ይጀምራል። ሽባ ነበር ሙሉ ለሙሉ እንዴ አይንቀሳቀስም። 6 ወር ሽንቷን አሸናም፣ አትቀመጥም፣ አትነሳም፣ የሚያገላብጥ እኔ ነኝ፣ የሚያስነሳም እኔ ነኝ። እግሯ እንደዚህ አይንቀሳቀስም። በእውነት አሁን ነው እንደዚህ ያነሳቸው። አሁን ነው። እስኪ አንሺው። የሚገርም ነው። ጌታ ነው። በቃ ተመቷል። አሜን። ተፈታ። ናስ እጇ እንዴት ነበር? አይዘረጋም። እንዲህ እንደታጠፈ ነው። እንደዚህ አሁን እንዲህ እንደታጠፈ 2 አመት ከ6 ወር። ይሄም እግሯ አይንቀሳቀስም፣ አትቀመጥም፣ ሽንቷን ማሸናም እኔ ነኝ የሚቀበለው ሽንት የሚያገላብጥ እኔ ነኝ የሚያጥብም ነኝ። አይዞ ለሚያመን ሁሉ ይቻላል። ክብር ይሁን ለሰራዊት ጌታ፣ ክብር ይሁን ለእግዚአብሔር፣ ክብር ይሁን። አልጋ ላይ ሸንታ ጠበቀች። አልጋ ላይ አውርጄ ጎትቼ በአንድ በኩል እግሯ መሬት ላይ ሲቀመጥ በአንድ በኩል አልጋ ላይ ጎትቼ መዘብዘፋ ላይ አስቀምጬ በውሃ አጥቤ ውስጥ ልብሷንም አጥቤ አለባብሼ ጎትቼ ደግሞ አልጋ ላይ እየሞትኩ ብቻዬን የሚረዳኝ የለኝም። አድማሱ ዛሬ ለአንዴና ለመጨረሻ አንተንም አስቸግሬያለሁ። 2 አመት ከ6 ወር ከኔ ጋር ስቃይ አይተሃል። ለአንዴና ለመጨረሻ ዛሬ የእግዚአብሔር አይን ካላየኝ መድኃኒት ጠጥቼ እሞታለሁ። አንተ በሌለህበት ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ከአልጋ ላይ አትወርድም፣ አትታጠብም። እጅግ ጓንት አስገብቼ ነው ማይጸናውን የሚያጥበው። ይሄ ደረጃ ነው። ዋሽን ትቀበላለሁ። ሌሊት አልተኛም። እንዲህ ቁጭ ብዬ ነው የሚያድረው። ከተማ ይወጣለሁ፣ እርዳታ ለምናለሁ። ከዛ በኋላ እርዳታ እየለማው ብብቷ እንዳለ ተሰንጥቆ ትል ማፍራት ጀመረ። ኮሪያ ሆስፒታል 95,000 ብር ከፍዬ 15 ቀን ሙሉ ኮሪያ ሆስፒታል ነበርኩኝ። ይሄን በማየት ካንቲባው አየ። አንድ ቀን ቤት መጡ። ከዛ በኋላ አለቀሰ። ቤት ሰጡኝ። የቀበሌ ቤት ውስጥ አሁን ያለሁት ዛሬ የመጨረሻ ነው። ካልዳነች በቃ እኔ ትቻት ይጠፋለሁ ብዬ ነው ወሰንኩት። ምክንያቱም ተሰቃየ። 2 አመት ከ6 ወር ስቃይን አየሁ። ኢየሱስ ጌታ ነው። እስኪ ተነሳ። ኢየሱስ ጌታ ነው። ለ2 አመት ምንም አትራመድም። 2 አመት ከ6 ወር አትራመድም። አችልም። እሷም ወሊሶ በሙሉ ያውቁኛል። ከተማው ያውቃል። ከተማ ያቀኛል። አንተ ነህ የምታነሳት፣ የምታስቀምጣት፣ የምታስተኛት፣ የሚያገላብጥ እኔ፣ የሚያጥብ እኔ፣ ሽንትም አንተ ነህ። ሁለንተናው እኔ ነኝ። አሁን 2 አመት ተኩል ሽባ የሆነች ነው አሁን የተራመደችው። ለሰራዊት አምላክ ክብር ይሁን። እልልታ ጭብጨባ ይሁን። ይገርም ነው። ጧት ስንመጣ እሺ 2 አመት ከ6 ወር አድማሱ ደከምክ። ዛሬ እግዚአብሔር ካላዳነኝ መድኃኒት ጠጥቼ እሞታለሁ። አትቸከርም በቃ ከዚህ በኋላ ልጅኝ። ጧት ሽንት እቀበላለሁ። ሌሊት አልተኛም። እንዲህ ቁጭ ብዬ ነው የሚያድረው። ከተማ ይወጣለሁ፣ እርዳታ ለምናለሁ። ያለኝ ይሰጡኛል፣ የሌለው ደግሞ በቃ እጄ ተጣጥፌ እቀመጣለሁ። ይሄን በማየት ካንቲባው አየ። አንድ ቀን ቤት መጡ። ከዛ በኋላ አለቀሰ። ቤት ሰጡኝ። የቀበሌ ቤት ውስጥ አሁን ያለሁት ከንቲባው ቤት መጥቶ ቤት መጥቶ ተከራይቼ ያለሁበት ቤት መጥቶ አይቶ ወዲያውኑ ቀበሌ ቤት ሰጡኝ። ተኝታ በቃ አንተ ነህ የምታነሳት የምታስገባት፣ ሁሉንም በቃ ሁለንተናው ነኝ። ከአልጋ ላይ አትወርድም፣ አትታጠብም። እጅግ ጓንት አስገብቼ ነው ማይጸናውን የሚያጥበው። ይሄ ደረጃ ነው። ክብር ይሁን ለሰራዊት ጌታ፣ ክብር ስጡ ለእግዚአብሔር።
አሜን። ሃሌሉያ። ትልቅ ነው። ሆስፒታል ወስደሃታል? አዎ የካቲት ሆስፒታል ሪፈር ተጻፈልኝ። እዛ ይዤ ሄድኩኝ። እርዳታ ለምኜ እያለቀስኩ ከተማ በሙሉ ያውቁኛል። እኔ በሊስትሮ ነው የምታወቀው። ከዛ በኋላ እርዳታ እየለመንኩ ብብቷ እንዳለ ተሰንጥቆ ትል ማፍራት ጀመረ። ኮሪያ ሆስፒታል 95,000 ብር ከፍዬ 15 ቀን ሙሉ ኮሪያ ሆስፒታል ነበርኩኝ። ከዛ ይዤ መጣሁ። የካቲት ሆስፒታል ሪፈር ተጻፈ። ሲቲ ስካን ለማስነሳት የለንም አሉ። ቤቴል ወሰድኩ። ከቤቴል ደግሞ ፒያሳ ወሰድኩኝ። ፒያሳ ሲቲ ስካን 10,000 ብር ከፍዬ ሲቲ ስካን አስነሳው። ይዤ መጣሁ። ሲዲው አይ ማንበብ እኛ አንችልምና እንደገና መልስና አማርኛ አስተርጉሜ ይዘና አሉ። አልቻልኩም፣ አቅም የለኝም። በቃ እርዳታ እየለመንኩ ወገኖችን እየለመንኩ እያለቀስኩ ከተማ ውስጥ ያቁኛ። እኔ ሊስትሮ ነኝ፣ በጣም ነው የሚያውቁ። አሁን ምንም የለኝም፣ የሚበላ የለም፣ የሚጠጣ የለም፣ ወገን የለኝም፣ ዘመን የለኝም። ግን ያለን ኢየሱስ ነው። የት ወደክ አልተባልኩም። የት ነው ያለ ሰው አላሉኝም እስካሁን። ያው በቃ በእርዳታ ነው ይወጣለሁ። ወገኖች ይለምናለሁ። 200 ብር 300 ብር ይሰጡኛል። ያችን ይዤ ነው ዛሬ በቃ ዛሬ የመጨረሻ ነው። ካልዳነች በቃ እኔ ትቻት ይጠፋለሁ ብዬ ነው ወሰንኩት። ምክንያቱም ተሰቃየ 2 ዓመት ከ6 ስቃይን አየሁ። ኢየሱስ ጌታ ነው። ለኢየሱስ እስኪ ዝቅ ብለን ክብር እንስጠው። ከእናት ይበልጣል ለኢየሱስ 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 እንደ እግዚአብሔር ያለ ማንም የለም። አሜን። ሰው ተሸክሞ ከዚህ በኋላ አንቺን አያንቀሳቀስም። ራስሽ ነሽ የምትንቀሳቀሽው። አሜን። ሰርተሽ ቢ አሜን። በኢየሱስ ስም አሜን። ሂጂ፣ አሁን ተከናወኝ፣ አሜን። ተንቀሳቀሽ። ለእግዚአብሔር ክብር ይሁን፣ ክብር ይሁን፣ ክብር ይሁን።